በቀላሉ የስልካችንን ስክሪን ከሁለት ቦታ ከፍለን እንዴት መጠቀም እንደምንችል ላሳያችኋለሁ። ሁለት የተለያየ ስራ በአንድ ላይ መስራት ስንፈልግና ስንጠቀም እንዴት መጠቀም እንዳለብን ላሳያችሁ። እንገባን ለምሳሌ ይሄን ልክፈተው። ከዛ እቺ ከታች ሶስት ስላይድ ያለ ሶስት መስመር ያላቸውን ከታች ከባኳ ጋር ታችን ነካታል። ከዛ እንደዚህ ከመጣ በኋላ ይችኛዋን ከላይ የእስክሪብቶ ምልክቷን ይችን እንነካታል። ከዛ ኦፕን ስፕሊት ስክሪን የምትለዋን ይችን ስንነካት ከሁለት ሆነ ማለት ነው ስክሪናችን። ስለዚህ ከላይ አንድ ነጭ ፓርት አለ፣ ከታች አለ። ይሄኛው ለምሳሌ ይሄኛውን ፓርት ብከፍተው ከዛ ይሄኛው አንድ የትሬድ ምልክት የሚላለ፣ ከዛ ደግሞ የኖት መያዣው አለ። ይሄኛው አንደኛውን ማስፋት አንደኛውን መቀነስ ከፈለግን ደግሞ ይችኛዋን ስላይዷን ይዘን ወደ ታች እንደዚህ ማድረግ እንችላለን። ከዛ ደግሞ እንደዚህ አሁንም እንደዚህ አድርገን ይችን መቀነስ እንችላለን እንደዚህ፣ ወይም ደግሞ ኢኳል አድርገን ከሁለት እንደዚህ አድርገን መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር መጻፍ ፈልግ እንደዚህ እጽፋለሁ። እዚህ ጋር ደግሞ ይሄኛውን እንትን መቀየር ብፈልግ እንደዚህ ቀያይራለሁ ማለት ነው። እንደዚህ በቀላሉ መጠቀም እንችላለን ማለት ነው።